ይህ ታሪካዊ የሆነ መኪና ከቀላል ብረት ተነስቶ የብዙዎችን ልብ የገዛው እያንዳንዱ ሞተር ውስጥ ስሜት የሚያንሾኮሽከው የፌራሪ ጉዞ ምንድነው? ከአቧራ እሽቅድድም ሜዳ እስከ ዛሬው እጅግ ዘመናዊ ፋብሪካ ድረስ ኤንዞ ፌራሪ የተባለ አንድ ሰው እንዴት ነው ዓለምን የቀየረው? የፌራሪ ነፍስና የዘመናት ቅርስ እንዴት እያንዳንዱን የህይወት ክፍል እንደሚያንቀሳቅስ ከዚህ ቀደም ታይቶ በማይታወቅ መልኩ ወደ ልቡ ውስጥ ዘልቀን እንገባለን። የዚህን ሙሉ ታሪክ ለማወቅ እስከ መጨረሻው አብራችሁን ሁኑ። ፍጥነት፣ ጉልበት፣ ጥንካሬ፣ እነዚህ ሶስት ቃላት የመኪናውን ብራንድ ብቻ ሳይሆን ሕያው ውርስን ይገልጻሉ። ፌራሪ የሚለውን ስም ሲሰሙ ስለ ማሽን ብቻ አያስቡ። ስለ ስሜት፣ ስለ ታሪክ፣ ስለ ብረትና እሳት የተሰሩ ህልሞችን ያስባሉ። የፌራሪ ሞተር ድምፅ እንዲሁ የመካኒካዊ ጫጫታ አይደለም፣ የቁርጠኝነት ጩኸት በአንድ ሰው። በኤንዞ ፌራሪ የተጀመረ የቁርጠኝነት ጩኸትና የልብ ምት ነው። የሱ ታሪክ ነገሮችን ፍጹም የማድረግ አባዜውና የመንዳትን እውነተኛ ምንነት ቁልጭ አድርጎ ይገልጻል። ኤንዞ አንሴልሞ ፌራሪ በ1898 በሞዴና ጣሊያን ተወለደ። መኪኖች የቅንጦት ዕቃ በነበሩበትና ፍጥነት ገና ምናባዊ የነበረበት ጊዜ ኤንዞ ልጅ እያለ የመጀመሪያውን የመኪና ውድድር ከአባቱ ጋር ተካፍሏል። በትራኩ አቧራ ጭስ ውስጥ ቆሞ አሽከርካሪዎች ለክብር ሕይወታቸውን ሲያጋልጡ ይመለከት ነበር። ያ ቅጽበት ለዘላለም ቀየረው። ሌሎች ልጆች ስለ ጀግኖች ሲያልሙ ኤንዞ ስለ ሞተሮች ህልም ያይ ነበር። በቦታ ብቻ ሳይሆን በጊዜ የሚንቀሳቀስ ዘላቂ የሆነ ነገር መገንባት ፈለገ። ለወጣቱ ኤንዞ ሕይወት ቀላል አልነበረም። አንደኛው የዓለም ጦርነት አባቱንና ወንድሙን ወሰደበት። ህልሞች ቦታ የሌላቸው በሚመስል ዓለም ውስጥ ብቻውን አስቀረው። ነገር ግን አደጋ ታላቅነትን የመቅረጽ እንግዳ መንገድ አለው። ከጦርነቱ በኋላ እንደ የሙከራ አሽከርካሪነት ሥራ አገኘ እና ከመጀመሪያው የመንዳት ጊዜ ጀምሮ እጣ ፋንታው ቅርጽ ያዘ። እያንዳንዱ ንዝረት፣ እያንዳንዱ የብረት ኩርባ፣ እያንዳንዱ የዘይትና የቆዳ ሽታ የሱ ማንነት አካል ሆኑ። በ1920ዎቹ ኤንዞ በአልፋ ሮሜሮ በተባለ ውድድር ላይ እንደ አሽከርካሪ ሆኖ ተቀላቀለ። እሱ ፈጣኑ አልነበረም፣ ግን ብልህ ነበር። ለሽቅድድም ብቻ ሳይሆን ለመገንባት፣ ለማደራጀትና ለመምራት ውስጣዊ ስሜት ነበረው። ሞተሮች እንዴት እንደሚሰሩ ማጥናት፣ ከመካኒኮች ጋር መማር እና መኪኖች እንዴት እንደሚሰሩና እንዴት እንደሚንቀሳቀሱ ይመለከት ነበር። ነገር ግን ኤንዞ የሌላ ሰው አሽከርካሪ በመሆኑ በፍጹም አልረካም። የራሱን የሆነ ነገር መፍጠር ፈለገ። ቡድን፣ ብራንድ፣ ከሱ በኋላ የሚኖር ስም መፍጠር ፈለገ። በ1929 ስኩዴሪያ ፌራሪን መሰረተ። የግዛቱ ልብ የሚሆን የሽቅድድም ክፍል ነበር። ስኩዴሪያ የሚለው ስም ጣሊያንኛ ሲሆን የተረጋጋ ወይም ደግሞ ስቴብል ማለት ነው። ምልክቱም የማይዝለው ፈረስ ነው። ምልክቱም ከጣሊያናዊ ተዋጊ አውሮፕላን አብራሪ ፍራንቼስኮ ባራካ የግል አርማ የመጣ። ባራካ በጦርነቱ ከሞተ በኋላ እናቱ ኤንዞ ፈረሱን እንደ መልካም ዕድል ምልክት እንዲቀበል ሐሳብ አቀረበች። ኤንዞም ተስማማ እና ለትውልድ ከተማው ለሞዴና ክብር ሲል ቢጫ ቀለም ጨምሮ በመኪናዎቹ ላይ ቀባው። ያ ፈረስ ብዙም ሳይቆይ በዓለም ዙሪያ ባሉ ትራኮች ላይ ወደ ድል ይጋልባል። በ1930ዎቹ ከስኩዴሪያ ፌራሪ ቀድሞኑ የተከበረ የእሽቅድድም ቡድን ነበር፣ ግን የኤንዞ ህልም ትልቅ ነበር። እሱ የራሱን መኪኖች መገንባት ፈለገ፣ በስሙ የሚንቀሳቀሱ ሞተሮችን። ያ ህልም ከሁለተኛ ዓለም ጦርነት በኋላ እውን ሆነ። በ1947 የመጀመሪያው እውነተኛ ፌራሪ ከማራኔሮ ፋብሪካ ወጣ። 125 ሲሲ በትንሽ ግን ኃይለኛ 1.5 ሊትር V12 ሞተር የሚንቀሳቀስ ነበር። ይህ በወቅቱ ደፋር ምርጫ ነበር። የኤንዞ ፍልስፍና የነበረው ፌራሪ ሁልጊዜም 12 ሲሊንደሮች ሊኖሩት ይገባል የሚል ነበር። ለእርሱ ያ ቁጥር ስለ አፈጻጸም ብቻ አልነበር፣ ስለ ስምምነት፣ ስለ ድምፅና ኃይል ፍጹም ሚዛን ነበር። በ125 ኤስ የመጀመሪያውን ውድድር አሸነፈና ምሳሌ መሰረተ። ፌራሪ መጥቷል። በ1950ዎቹና በ1960ዎቹ ፌራሪ እሽቅድድምን ተቆጣጠረ። ብራንዱ ከድል ጋር ተመሳሳይ ሆነ። እያንዳንዱ ድል በትራኩ ላይ የፌራሪን ምስጢራዊነት ጨመረ። ነገር ግን የኤንዞ ብልህነት እሽቅድድምን ለክብር ብቻ ሳይሆን እንደ ላብራቶሪ መጠቀሙ ነበር። በ1960ዎቹ ፌራሪ እጅግ በጣም ቆንጆ የሆኑ ፈጠራዎችን ሰራ። 250 GTO፣ 275 GTB እና ዴይቶና ይገኙበታል።
እያንዳንዳቸው በእጅ የተሰሩ በብረት የተቀረጹ እንደ ጣሊያናዊ ድንቅ ስራዎች ነበሩ። በተለይም 250 GTO የፍጹምነት ምልክት ሆነ። 36 ብቻ የተሰሩ ሲሆን ዛሬ እያንዳንዳቸው ከ50 ሚሊዮን ዶላር በላይ ያወጣሉ። እያንዳንዱ የአካል ክፍል ኩርባ ንፋስንም ሆነ ትኩረትን ለመያዝ ታስቦ የተሰራ ነው። ፌራሪን መያዝ መኪናን መያዝ ብቻ አልነበረም፣ የሚንቀሳቀስ የጥበብ ስራን መያዝ ነበር። ሆኖም አፈታሪኮች ውጊያዎች ያጋጥሟቸዋል። በ1969 ፌራሪ የገንዘብ ችግር ገጠመ። የሽቅድድምና የምርት ወጪ እጅግ ከፍተኛ ነበር። በዚያ ዓመት ኤንዞ የፌራሪን የመንገድ መኪና ክፍል 50% ድርሻ ለፊያት ለመሸጥ ተስማማ። የሽቅድድም ቡድኑን ሙሉ በሙሉ በመቆጣጠር በጣም ከባድ ውሳኔ ነበር፣ ነገር ግን የፌራሪን ህልውና አረጋገጠ። በ1970ዎቹና በ1980ዎቹ ፌራሪ ወግን ከፈጠራ ጋር በማዋሃድ ማደጉን ቀጠል። ከዚያም በ1987 ኤንዞ የመጨረሻ መኪናው የሚሆነውን ፌራሪ F40ን አጸደቀ። የፌራሪን 40ኛ ዓመት ምስረታ በዓል ለማክበር የተሰራ እጅግ ጥሬና ጨካኝ ማሽን ነበር። እዚህ መኪና ላይ ያን ያህል የተጋነነ ኤሌክትሮኒክሶች ወይም ደግሞ ሌሎችም የቅንጦት ነገሮች የሉ። ንጹህ ኃይል ብቻ ነበር። F40 በኤንዞ ቁጥጥር ስር የተሰራ የመጨረሻ መኪና ነበር እና ብዙዎች ለዓለም የመጨረሻ መልእክቱ እንደሆነ ያምናሉ። ከፍጹምነት በላይ ፍላጎት። ኤንዞ ፌራሪ በመጨረሻም በ1988 በ90 ዓመቱ ከዚህ ዓለም በሞት ተለየ። ነገር ግን በሞት ውስጥም ቢሆን ምድር ላይ ያስቀመጠው አሻራ ቀርቷል። የሚዘለው ፈረስ መወዳደር ቀጠለ፣ ማሸነፍ ቀጠለ፣ ማደግም ቀጠለ። ፌራሪ ከአንድ ኩባንያ በላይ ነበር። ዛሬም ታሪኩ በድሮ ተመሳሳይ መሬት ላይ ይቀጥላል። ሜሬላኖ ጣሊያን። በፌራሪ ፋብሪካ ውስጥ እያንዳንዱ መኪና እንደ ሐሳብ ይጀመራል። በስዕል በህልምና ፍላጎት የተሳሉ መስመሮች። ዲዛይነሮች በብርሃንና በንፋስ ዋሻ ሞዴሎች ተከበው በጸጥታ ይሰራሉ። እያንዳንዱ ንድፍ ውብ ብቻ ሳይሆን እንከን የለሽ በሆነ መንገድ መሰራት አለበት። እያንዳንዱ ኩርባ የአየር ማስገቢያና እያንዳንዱ አንግል ለኤር ዳይናሚክስ ፍጹም የተቀረጸ ነው። ውጤቱም በአልሙኒየምና በካርበን ፋይበር የተጻፈ ግጥም ነው። ንድፉ ከተጠናቀቀ በኋላ የምህንድስና ስራ ይጀምራል። የእያንዳንዱ ፌራሪ ልብ ሞተሩ ነው። በማሽኖች ዓለም ውስጥ የፌራሪ ሞተሮች አሁንም ድረስ በእጅ ይገነባሉ። ቀይ ዩኒፎርም የለበሱ ቴክኒሻኖች እያንዳንዱን አካል በቀዶ ጥገና ትክክለኛነት ይሰበስባሉ። በድምጻቸውና በነፍሳቸው የሚታወቁ V8 እና V12 ሞተሮች እንደ ሙዚቃ መሳሪያዎች በእጅ ይሰራሉ። እያንዳንዱ ክፍል ይለካል፣ ይለሰልሳል፣ ይስተካከላል። ሞተሩ ለመጀመሪያ ጊዜ በማሽን ሲሞከር ድምፁ ፍጹም መሆን አለበት። በጣም ከባድ አይደለም፣ በጣም ለስላሳም አይደለም። እንደ ጣሊያናዊ ኦፔራ ማጉረምረም አለበት። ከቀላል አልሙኒየም እና ከካርበን ፋይበር የተሰራው ቻሲስ ለሚዛን የተሰራ ነው። መሐንዲሶች ፍሬሙን ለጥንካሬ፣ ለደህንነትና ለትክክለኛነት ይሞክሩታል። ግቡ ፍጥነት ብቻ ሳይሆን ቁጥጥርም ስለሆነ ነው እንደዚህ የሚደረገው። ፌራሪ በፍጥነት ብቻ አይንቀሳቀስም፣ የሚገርም አይነት ኮንትሮል አለው። አገዳው፣ ብሬኮቹና መሪው በፌራሪ የግል የፊዮራኖ ሙከራ ትራክ ላይ በሺዎች የሚቆጠሩ ሰዓታትን በሚያሳልፉ ባለሙያዎች ይስተካከላሉ። እያንዳንዱ የፌራሪ ሞዴል በትክክል መስራት አለበት። የመኪናውን ውስጣዊ ክፍል የጣሊያን እጅ ጥበብ ይቆጣጠራሉ። የውስጥ ክፍሎቹ የቅንጦትና ዓላማ ውህደት ናቸው። በለስላሳ ቆዳ በእጅ የተሰፉ ናቸው። የካርበን ፋይበር ማስጌጫው በትክክል እየተስተካከለ ነው። ውስጡ ያሉት እያንዳንዱ ነገሮች ለመኖር ምክንያት አላቸው። ይህም ነገር የተነሳው ሁሉንም ዋና መቆጣጠሪያዎች በእጅ እንዲያስገባ ከሽቅድድም የተወለደ ንድፍ ምርጫ ነው። ዲጂታል ስክሪኖች ከአናሎግ መለኪያዎች ጋር ተዋህደው ጊዜ የማይሽረው ስሜትን ይፈጥራሉ። መቀመጫዎቹ አሽከርካሪውን በከፍተኛ ፍጥነት በሚደረጉ እንቅስቃሴዎች ወቅት አጥብቆ ለመያዝ የተሰሩ ሲሆን በረጅም ጉዞዎች ላይ ደግሞ ምቾትን ይሰጣሉ። እያንዳንዱ ገጽታ፣ ሽታና ድምፅ አሽከርካሪውን የትልቅ ነገር አካል እንደሆነ እንዲሰማው ታስቦ የተሰራ ነው። የፌራሪን ገናና ታሪክ ወደፊት የሚያሻግሩትን SF19 ስትራዴል 296 GTB ሮማ እና 812 ሱፐር ፋስትን እንመልከት። SF19 ስትራዴል የፌራሪ የመጀመሪያው ፕላጊን ሃይብሪድ ነው። ትዊን ተርቦ ያለው የV8 እና ኤሌክትሪክ ሞተሮች ተጣምረው ከ1000 የፈረስ ጉልበት በላይ ያመነጫሉ። ከ0 እስከ 100 ኪሎ ሜትር በ2.5 ሰከንድ ብቻ ይምዘገዘጋል። ከፍተኛ ፍጥነቱ ደግሞ ከ340 ኪሎ ሜትር ፐር ሰከንድ በላይ ነው። ከተማ
ውስጥ በኤሌክትሪክ ብቻ በጸጥታ ይሽከረከራል። ሲያስፈልግ ግን እውነተኛ አውሬ ነው። ዘመናዊ ቴክኖሎጂና ቀላል መቀመጫዎቹ የማሽከርከር ልምዱን ወደ ላቀ ደረጃ ያደርሱታል። ወደ 812 ሱፐር ፋስት ስንመጣ ታሪኩ ይቀየራል። ይህ መኪና የድሮውን ጊዜ ናፍቆት በናቹራሊ አስፓየርድ በሆነ መንገድ V12 ኤንጂንን ይመልሳል። 800 የፈረስ ጉልበትና ጆሮን የሚከረክር የሞተር ድምፅ አለው። በ2.9 ሰከንድ ውስጥ 100 ኪሎ ሜትር ይገባል። የነዳጅ ፍጆታው ከፍ ያለ ቢሆንም የሚገኘው ንጹህ የመካኒካዊ ስሜትና የቅንጦት ምቾት ግን ተወዳዳሪ የለውም። የV12 ድምፅ ለሚናፍቁ አሽከርካሪዎች የተሰራ ምርጫ ነው። ሮማ የፌራሪ ለስላሳና ውብ ገጽታ ናት። ለፍጥነት ብቻ ሳይሆን ለምቾትና ለቅንጦት የተሰራችው ይህች ግራንድ ቴረር 620 የፈረስ ጉልበት ባለው V8 ሞተር ትንቀሳቀሳለች። ከ0 እስከ 100 ኪሎ ሜትር ለመግባት 3.4 ሰከንድ ብቻ ነው የሚፈጅባት። የመቀመጫ አደረጃጀትና ዘመናዊ የዲጂታል ኮክፒት ስላላት ለዕለታዊ ጉዞና ለረጅም መንገድ ተመራጭ ናት። ሮማ ፍጥነትን ከጣሊያንኛ ውበት ጋር ያጣመረች የጥበብ ሥራ ናት። 296 GTB ይህቺ መኪና የፌራሪን አዲስ ምዕራፍ ታበስራለች። የV6 ሞተርን ከኤሌክትሪክ ጋር በማዋሃድ 830 የፈረስ ጉልበት ታመነጫለች። ልክ እንደ 812 ሁሉ በ2.9 ሰከንድ ውስጥ 100 ኪሎ ሜትር ትገባለች። አነስተኛ የነዳጅ ፍጆታ ከአስገራሚ አፈጻጸም ጋር ያስቀረች የፌራሪን የወደፊት አቅጣጫ የምታሳይ መኪና ናት። እነዚህ መኪናዎች የነዳጅ ቅልጥፍና፣ የአየር ዳይናሚክስ ወይም ኤሮዳይናሚክስ እና የተዳቀለ ቴክኖሎጂ ሱፐርካር ምን ሊሆን እንደሚችል እንደገና ገልጸዋል። የፌራሪ መሐንዲሶች አሁን ከብረት ጋር እንደሚያደርጉት ሁሉ ከሶፍትዌር ጋርም ይሰራሉ። ንቁ የሆነ የኤሮዳይናሚክስ፣ የትራክሽን መቆጣጠሪያና ዲጂታል ኢንተለጀንስ መኪናው መንገዱን እንዲያነብና የአሽከርካሪውን ዓላማ እንዲተነብይ ያግዛሉ። ሆኖም በዚህ ሁሉ ቴክኖሎጂ ፌራሪ ነፍሱን በፍጹም አያጣም። እያንዳንዱ ስርዓት ኤርጎኖሚክ እንዲሆን መኪናውና አሽከርካሪው አንድ ላይ እንዲናበቡ ይስተካከላል። ያ ግንኙነት በሰውና በማሽን መካከል የፌራሪ እውነተኛ ፍርሚያ ሆኖ ይቀራል። ነገር ግን የፌራሪ የላቀ ብቃት በፋብሪካው ብቻ አይደለም፣ በእሽቅድድም መንገዶች ላይ ነው። ስኩዴሪያ ፌራሪ ከብዙዎች ሻምፒዮኖች ጋር አሁንም በፎርሙላ 1 ታሪክ እጅግ ስኬታማ ከሆኑ ቡድኖች አንዱ ነው። የውድድር መንገዱ የፌራሪ ላቦራቶሪ፣ መጫወቻ ስፍራውና ኩራቱ ሆኖ ይቆያል። እያንዳንዱ ፈጠራ ከኤሮዳይናሚክስ ዲዛይኖች እስከ ድብልቅ ሞተሮች ወደ መንገድ ከመድረሱ በፊት በትራኩ ላይ ይጀምራል። ለፌራሪ እሽቅድድም ግብይት አይደለም፣ ህይወት ነው። ፌራሪን ከማንኛውም ሌላ መኪና አምራች የተለየ የሚያደርገው ፍጥነቱ ወይም ውበቱ ብቻ አይደለም፣ ስሜት ነው። ፌራሪን ሲነዱ በቀላሉ ከሆነ ቦታ ወደ ሆነ ቦታ አይሄዱም፣ በታሪክ ውስጥ ነው የሚጓዙት። ኤንዞ የመጀመሪያው መኪና ሲገነባ የተሰማውን ተመሳሳይ ደስታ ይሰማቸዋል። እያንዳንዱ የአካል ክፍል መስመር ውስጥ የፍላጎት ነጸብራቅን ያያሉ። ፌራሪ መኪና ብራንድ አይደለም፣ ተሞክሮ ነው። እያንዳንዱ ባለቤት፣ እያንዳንዱ አድናቂ፣ እያንዳንዱ መካኒክ ሁሉም የአንድ ቤተሰብ አካል ናቸው። ፌራሪ ቤተሰብ ማሽኖችን ብቻ አይገነባም፣ ትዝታዎችንም ይገነባል። ሞተሩ ሲጀምር፣ ጎማዎቹ መንገዱን ሲነኩ፣ ቀዩ ቀለም በፀሐይ ስር ሲያበራ ጊዜ የማይሽረው ነገር ጋር አካል እንደሆናችሁ ታውቃላችሁ። ኤንዞ በአንድ ወቅት እንደተናገረው ፌራሪ ህልም ነው እና ለአብዛኞቹ ህልም ሆኖ ይቀራል፣ ግን ላላቸው በፍጹም አይረሳም ብሏል። የፌራሪ ታሪክ የሰው ልጅ ፍላጎት ታሪክ ነው። ከ1920ዎቹ አዋራ ትራኮች አንስቶ እስከ ዛሬዎቹ የሚያብረቀርቁ የካርበን ፋይበር ሱፐርካር ድረስ ፌራሪ የፍጥነት የውበትና የስሜት የመጨረሻ መግለጫ ሆኖ ይቆያል። ፍላጎት ትክክለኛነት ጋር ሲገናኝ አፈ ታሪኮች እንደሚወለዱ ማረጋገጫ ነው። እስካሁን ድረስ ከኛ ጋር ስለተጓዛችሁ እናመሰግናለን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ ትችላላችሁ። እስከ ቀጣይ ጊዜ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።